አዶናይ ቦዲጋርድ ይዞ መጣ ብላችሁ ለተናደዳችሁ ሰዎች አንድ ነገር ልነግራችሁ ፈልጋለሁ። የቀን በቀን ውሎዬ ብታቁት like honestly የቀን በቀን ውሎዬ ብታቁትና ብትረዱኝ ይላልው and አንዳንድ ሰው መረዳት ማይፈልግም የሆነ እንከን ለማውጣት የሚጠብቁ ሰዎች አሉ። ለምን እንደሆነ አላውቅም። ለምንድን ነው የወንድማችሁ ውድቀት የምትፈልጉት? አንዳንዶቻችሁ like ምን አድርጌ ነው ገባችሁ አይደለ? ምንም አላረኩኝም እውነት ለመናገር ምንም። ለምንድን ነው anyways ጉረኝነት ከመሰላችሁ እንግዲህ ያው የእናንተ መነጽር ነው። መነጽራችሁ እንግዲህ ላወልቅላችሁ አልችልም። ሁሉም ሰው የየራሱ መነጽር አለው። እነዚህ ቦዲጋርዶች ለምን እንደሚያስፈልጉኝ ልንገራችሁ። አያችሁ ቀን በቀን ውሎዬ በዚህ ቻሪቲ እና ዶኔሽን ምክንያት በጣም ከባድ እየሆነ ነው። ለምን በጣም ብዙ ሰዎች በስልክ ብቻ ሳይሆን በአካልም ይመጣሉ። እኔ ደግሞ እንደ አንድ አዶናይ ማለት ነው የምችለውን ያህል ነው ማድረግ የምችለው እንጂ ለሁሉም ሰው መድረስ አልችልም። ሰው የቀን በቀን ውሎዬ በቃ ልቤ እየደበረኝ ማለት ነው እየጨነቀኝ ምናምን እንቢ እያልኩኝ ሙሉበት ነው ኖ እያልኩኝ ማለት ነው because በጣም ከመብዛቱ የተነሳ and 2F real estate ነው property የሰጣችሁት የ10 ሚሊዮን የሆነ እንትን ቪዲዮ ለቃችሁ ነበር አዶናይ የፈለከው ምረጥ ያላችሁኝ ማለት ነው። እሱ ምንድነው ያደረገኝ? አንደኛ ነገር የማይሆን ስፖት ላይ ያስቀመጠኝ። በጣም ብዙ ሰዎች በጣም ብዙ እርዳታ ድርጅቶች በጣም ከምታስቡት በላይ በአካልም በስልክም አፕሮች ያደርጉኛል። ሶ አሁን ወደዛ ታላቁ ሩጫ ሲመጣኔ አንደኛ ነገር እንደ ኖርማል ሰው ኢንጆይ ማድረግ እፈልጋለሁ and I mean በጣም ደስተኛ ነኝ። ሰዎች መጥተው ከኔ ጋር ሲሆኑ ከሰዎች ጋር ሳወራ በጣም ደስተኛ ነኝ። ሲደብረኝም አይታችሁ አታውቁም በእርግጠኝነት ገባችሁ አይደለ? ላይቭ ገብታችሁ ቼክ አድርጉ። I was very happy ግን እኔ ደግሞ እንደናንተ መዝናናት ፈልጋለሁ፣ መጫወት ፈልጋለሁ፣ ገባችሁ? መሮጥ ፈልጋለሁ ምናምን and also ምን ያደርገዋል ይሄ መሰላችሁ? እኔ አሁን ብዙዎቻችሁ የመሰላችሁ ማለት ነው ጠላቶች ኖሮኝ ምናምን በቃ ለመጎረርና ምንም ወይም አስባችሁት ነው። እኔ ግን ጋይስ የሚወዱኝ ሰዎች አሉ፣ የምወዳቸው ሰዎች አሉ በጣም ብዙ ማለት ነው። እነዚህ ሰዎች ሳያስቡት እኔ ምን እያረኩኝ እንደሆነ ሳያስቡት ማለት ነው እኔ ሲያዩ ከፍቅር ተነስተው ወደ እኔ ይመጣሉ፣ ወደ አዶናይ ይመጣሉ። እኔም በፍቅር ነው ማስተናግዳቸው። 3 ሰው 4 ሰው 5 ሰው 10 ሰው ማስተናገድ እችላለሁ። ግን ላይክ በሺዎች የሚገኙበት ቦታ መሀል ላይ ሆኜ ብቻዬን ላይክ እንትን ማለት አልችልም። ገባችሁ? አሁን ያለሁበት ደረጃ ነው እንግዲህ ይሄ ምንም ማድረግ አልችልም ጋይስ፣ ዲናይ ማድረግ አልችልም፣ መካድ አልችልም። ያለሁበት እውነታ ነው ይሄ። እውነታዬ ደግሞ ያው እየታያችሁ ነው እናንተ በግልጽ ማለት ነው። እና አንዳንዶቻችሁ ደግሞ ክቡር ኃይለ ገብረስላሴ የታላቁ ሩጫ አዘጋጅ ማለት ነው ለምን እነሱ ሴኩሪቲ ሳይዙ ለምን አንተ ያዝክ ነው ነገሩ። እንደገና ከሌላ ሰው ጋር ውድድር ውስጥ እያስገቡኝ ነው ሰው። እኔ እኮ መወዳደር አልፈልግም፣ አውጡኝ አልኳችሁ፣ አትሰሙኝም። እኔ መወዳደር አልፈልግም፣ ተውኝ፣ I don't care። ግን ኤኒዌይስ የክቡር ኃይለ ገብረስላሴ ጋርድ ሊኖራቸውም ላይኖራቸውም ይችላል። ግን እነዛ ሯጮች ወይም አትሌቶች ከፊት ነበሩ። ሌላ ነገር በጣም ፈጣኖች ናቸው፣ የሚያዙ አይደለም ገባቸው። ከፊት ግን እነሱ ቀድመው ነው የጀመሩት። እኔ መሀል ነበርኩኝ እና ለሴፍቲም I think ይህ ማድረግ አለብኝ እንደ አንድ ወጣት እንደ አንድ ስማርት የሆነ ሰው አስቤ ካልኩሌት አድርጌ ኦኬ በስነ ስርዓት ቪዲዮ ቀርጬ ለህዝብ ማስተላለፍ አለብኝ። አንድ ነገር ስራዬን መስራት አለብኝ። ሁለተኛ ነገር ደግሞ መዝናናት አለብኝ። ሶስተኛ ነገር ደግሞ የምወዳቸውና የሚወዱኝ ሰዎች ህዝብ ሰላም ማለት አለብኝ፣ መቀራረብ አለብኝ ኦፍ ኮርስ። ግን ደግሞ በአንድ ሲሆን ምን ሆናለሁ እኔ አቅሙ አጣለሁ ማለት ነው። ገባችሁ አይደለ? አቅሙን ካጣው ደግሞ አይታወቅም። ጀስት እየተጠነቀቅኩኝ ነው እናቴ ያለችኝ እሱ ነው፣ አባቴ ያለኝ እሱ ነው፣ አብዛኛው የሚወዱኝ ሰዎች ያሉኝም እሱ ነው። ምንም ችግር የለውም ብዬ አስባለሁ። እና ከዚህ የምትማሩት ምንድነው መሰላችሁ? አንደኛ እንከናችሁ ለማውጣት የሚጠብቁ ማአት ሰዎች አሉ። እናንተ ሰዎች አታስፈሩኝም፣ ባይዘው ልንገራችሁ በምን ተአምር ማለት ነው። ሁለተኛ ነገር ደግሞ ጫማ አታላካኩኝ። ጫማ ተለካካ፣ በዚህ ያረገ ተወዳደረ፣ ያ ሳይዝ አንተ እንደዚህ ሆንክ፣ በዚህ ወጣ፣ በዚህ ገባ፣ ደግሞ ተራ ቲክቶከር ላይ አውጡኝ ከዛ ሁሉ ነገር። እኔ አዶናይ ነኝ። ኦኬ ቲክቶከር ነኝ፣ ስም ስጡኝ ከፈለጋችሁ። ዩቲዩበር ነኝ፣ ስም ስጡኝ። የፈለጋችሁ ስም ማውጣት ትችላላችሁ። ግን ጋይስ እኔ እያደረኩት ያለሁት የሚጠቅመኝ ነገር ነውና ልብ ብላችሁ ብታስተውሉ።
በስማ ጋይስ እንዴት ነው ያምራል ወደ ገላቢ አበሻ ምን ይታያል አቶ ወይኔ ጉዴ ማደንቀው ልጅ ነው ትግሬም ተጠቀመበት ኤርትራዊ ደግሞ አሁን ሸጠው አሁን ቴዲ ሚስቱን ለአዶናይ ያስረከው ቁጭ ነው ይቺ ልጅ አይታታል እንዴት ያንድ ሚስት እንደዚህ ሆነ አንድ ወጠጤ ጋር ይሄ እኮ ወራዳ ነው የዲያስፖራ ገንዘብ ዘርፎ እንዲያለ የመጣ ፋራ ናቸው ሚል የዘራፊ ልጅ ጋር እንዴት ታየች መቀመጫውን ስለሚዳስላት ሌላ ነገር እኮ ይሄ እኮ በግልጽ የምናየው ነው አጨፋፈር እኮ ያየው እንደውም ቪዲዮ ከካሜራማን ነው የነገሩኝ እዚህ አብረው የነበሩት በግራ እጁ ቂጧ መታ ያረገ ነበር ግን ያን ቆርጠውታል አጆ በያለ ጠቅ ያረግ ነበር ይሄ በአራተኛ ክፍል ላይ ወሸራውን አቁሞ የረጨ ሰው ይህች ሴት ይለቀር ተስባል ገብቶላታል ቴዲ አፍሮ ቁርጠን ወቅ መልኩስ ገዳም ግባ ወይ አዶናይማ ልሽው አንድ ቀጠን ያለ መልስ ነው የመለሰልኝ ዮኒ ማኛን ለምን አቀረብከው ያ አም ሬዲ ሙስዬ ያ አዶናይማ ዮኒ ማኛ ለምን ቀረበ እኔ እኮ የሶሻል ሚዲያ ንጉስ ነኝ ለዛ ነው የቀረብኩት ንጉስ ነገስታት የሶሻል ሚዲያ ነገስታት ፌደራል ነበረች ሰው ስትገል የነበረች ናት እሷ እቺ የደረቀች እና አዶናይ ምንም አላለም ዮኒ ማኛ ይሳደባል ዘር ይሳደባል ሃይማኖት ይሳደባል ሁለቱአችሁም ተዘግዘቁ እያልኩ ነው ሃይማኖትም ዘርም አንድ ላይ ተዘግዘቁ አሁንም ነው የምነግራችሁ እኔ ኢትዮጵያዊ ነኝ ጠንቀቅ ያልኩ ኢትዮጵያዊ በዘር ማለምን ዘርን መውደድ ትችላለህ ኦሮሞን መውደድ ትችላለህ አማራን መውደድ ትችላለህ ትግራይን መውደድ ትችላለህ ምናምን ግን የኔ ዘር ከሌላ ይበልጣል የምትል ከሆነ አንተ ሰው አይደለም አውሬ ነህ ቴዲ ደውሎልኝ አይዞ ብሎኛል ብለህ ነበርና የእውነት ቴዲ ደውሎልህ ነበር ወይ ደውሎልኝ ነበር ቴዲ የኔ ቴዲ አዎ እንዴ ቴዲ የሁላችን ቴዲ ባይዘው በመንፈሳዊ ደረጃ አግዞኛል እውነት ሜቢ ላይ ያውቀው ይችላል እሱ የት ሆነ ነው ካናዳ ያለው ሴኩሪቲ እየሰራው ያለ ነው ቲክቶክ ጀምር ያለው እንግዲህ አይ ቲንክ 100,000 ያደኩባት ወራለች አይደለ የዛን ጊዜ ነው ደወለው ከዛ በፊት ግን ፕራክቲስ እያረኩኝ ነበር which is እኔ በመናምን አለው መሰለሽ ይህ ዓለማዊ ህይወት ከውጫችን የምናያቸው ነገሮች የአይምሮአችን ምስል ናቸው መስታወት ነው so ይህ ከሆነ that means ቴዲ አፍሮን ያወራዋለሁ ብዬ ራሴን አሳመንኩኝ ነገርኩት ከመደወሉ በፊት የእውነት ከና እግዚአብሔርን በጣም እሺ ቴዲን አወራዋለሁ ብዬ አይምሮዬን ጨፍኜ ከቴዲ ጋር ሳወራ እኔ ያሰብኩት በስልክ አይደለም በአካል ተገናኝተን ወደ ስቴጅ አውጥቶኝ ምናምን ልስል ከሱ ጋር ምናምን ያሰብኩት የሳልኩት ከዛ ግን ተስፋ በቆረጥኩባት ቀን which is በጣም ቀይ ነገር ትክክል አይደለም ቲክቶክ አስጠላኝ ተስፋ ቆርጫለሁ ማንንም አልጻፈልኝም እኮ ብታይ ማንንም ቲክቶከር ማንንም ከዛ ግን በድንገት ዋትስአፕ ተጻፈልኝ ሃይት ቴዲ የሚል ከዛ አይ ቴዲ አይደለም ቴዲ አፍሮ ነኝ ነው የሚለው ከዛ ተደዋወልና ሄሎ አለኝ ሄሎ ሰላም ነገረኝ ቴዲ ነኝ ግን ልቤ ላይ የፈጠረው ስሜት ተስፋ ነው ትልቅነት ነው የፈጠረው ቴዲ ካየኝ ቴዲ ካመነብኝ እቀጥላለሁ በራስ መተማመን ይዛኔ ሞቶ ነበር ባይዘው ሰው በራሴ መተማመን አልችልም ሰው ቴዲ እኔ ላይ ያለው በራስ መተማመን ተጠቅሜ እቀጥላለሁ አልኩ ከዛ ሆኖ እሱ ካየኝና እዚህ ትሄዳለህ ካለኝ ለምንድነው ማልሄደው እሷን ይዤ ቀጠልኩኝ አሁን ደረጃ ላይ ደርሻለሁ ማለት ነው እና ሲደውልኝ ዛኔ በጣም ትልቅ ብርታት ነው የተሰማኝ ሲጋም ጠይቀዋለሁ ያ እናረጋግጠው እስኪ በሀገር ስም ወስተን እንደልባል አሁንማ አረጋግጠሽ ታሳውቂያለሽ አንቺ ነው ቪዲዮ አድርጎ አይቻለሁ ድምጽ አስመስሎ ከሆነ ብዬ ነው እኔም እኮ ተጠራጥሬ እኮ ነው እንዴት ሄዲ ሊያወራኝ ይችላል
ኦፍኮርስ ግን እንደዚህ አይነት ሰው ነው ባይዘው እሱ በጣም የእውነት ባለቤቴ ስለሆነ ሳይሆን የተጣለ የሚመስለው ወይ ደግሞ ሰው የሌለው የሚመስለውን ሰው አብሮ መሆን በጣም ደስ ነው የሚለው። ደስ ሲለው ደግሞ ይሄ በኩራትም አይደለም ላይክ በቃ ማንም ሰው ቢሆን የሚያደርገው አይነት ነገር ነው ብሎ ነው የሚያደርገው። ይኖርም በተግባር ነው ደግሞ እኔ አልጠራጠርም። አሁን አደረገ ብትለኝ ኦፍኮርስ ሊያደርግ ይችላል። ቴዲ ስፔሻል የሆነ ፐርሰን ነው። ፓወሩ ደግሞ የቴዲ አፍሮ ኃይል ሳይለንት ነው፣ ዝምታ ያለው ኃይል ነው። አንድ በመንፈሳዊ ደረጃ ኃያል ነው ቴዲ። እንደ አንድ ዘፋኝም አደንቀዋለሁ፣ እንደ አንድ ትልቅ አርቲስት ከዛ በላይ ነው የሚያደርገው ለኢትዮጵያ። እሱ በመንፈሳዊ ደረጃ ነውና አመሰግናለሁ። ለእኔ ተስፋ ስለሆንክ ልልህ እፈልጋለሁ ቴዲ። አድርሽልኛ ወይ በደስታ አንድ ቀን ታገኘዋለህ፣ በቤት ጋብዛለሁ። ደስ ይለኛል በጣም። ቤት እግዚአብሔር ነው የምንለው እኛ ጋር። በጣም ደስ ይለኛል። ቴዲ አፍሮ ቁርጥህን እወቅ። መልኩስ ገዳም ግባና ወደ አሜሪካ መጦ ታክሞ ሌላ ሚስት አግብቶ ከዚህ በኋላ መቀጠል አለበት። ጥሩ ዘፋኝ ነው፣ ወንድማችን ነው፣ መቀጠል አለበት። በእውነት ከትግሬዎች ነፃ ልናወጣ ይገባል። ምርጥ የጉራጌና የኦሮሞ ልጅ ነው። አባቱ ኦሮሞ ናቸው፣ የተከበሩ ያውም በጣም ደስ የሚሉ አባት ነው ያሉት። በጣም ያሳዝናል። ተጫወቱበት። ያው ጉራ አካባቢ ነው የመጣችሁ ጉራጌዎች ስለሚባል በዚያ እኮ ገብቶ ነው የተሸወደው። ሃሃ ብላ ተጠጋችው ያራዳልሽ። አሁን እሷ አንድ ድራግ ወስዳ አታውቅም። እሱ ግን ጋንጃ ይነፋል የለም አሉ ማታው። አንዳንዴ እኮ መኪናውን ጥሎ ይሄዳል። ቁልፉን ሜዳ ላይ ሁሉ አራናና መኪናን ጥሎ ይሄዳል። አልነካ አልፈልግም። ሌላ ባንዲራ ጀመር። ሌላ ባንዲራ አለን እንዴ? እንዴት ነው የሚያስጠፉት? ዋይ ላኩስቲ እፊቱ ላይ እና ታዲያ ምን ተቀብቶ ነው የኢትዮጵያን ባንዲራ? የኢትዮጵያን ባንዲራ እና የኬንያን እንቀባ እንዴ? የቱ ጋር ምኑ ጋር ያስጠፉት? ኮንሰርቱ ላይ እስቲ ወሬውን በስነስርዓቱ ጻፉ። አዶናይ ታሰረ። ኧረ በህግ አምላክ ሩጫ ፊቱ ላይ እና ታዲያ ለምን መቅረት አይቻልም እንዴ? ጋይስ ሶሪ ሚት አደረኳቸው። ምንም ማድረግ አልችልም። እንግዲህ እያጠፋሁት ነው። እየለቀኩት ነው። ለምን ላቁሙ?